በባለፈው ቪዲዮ በ200 ብር የዋለ ሲሆን በዛሬው ቪዲዮ ደግሞ በ100 ብር ቁርስ፣ ምሳ፣ እራት ያስበላል አያስበላም የሚለውን በዚህ ቪዲዮ አብረን የምናይ ይሆናል። ግን ይሄ ሙከራ ይሳካልኝ ይሆን? ቁርሴን የምበለው ዳቦ በሙዝ ነው። አብራችሁ ነው። ዳቦ ነኝ ወንዶች ጋይሱክ አንድ 12 ነው። ዳቦ በ12 ብር ገዝተናል። ሙዝ ፍለጋ መንገዴን ጀምሬያለሁ። ሙዝ ይሄን ያክል ውድ መሆኑን አላወኩም። እስካሁን እየዞርኩ ነው፣ ግን አንድ ሙዝ የምትሸጥ ሴት አላገኘም። በርቀት ሳያቸው እነዚህ ሁለቱ ሴቶች ሙዝ የያዙ መስሎኝ ነበር። ነገር ግን ሎሚ ነው የያዙት። ከብዙ ፍለጋዎች በኋላ አንድ ሙዝ የምትሸጥ እናት አገኘው። ሙዝ ባለ ስንት ነው ያለ? ባለ 15 እና ባለ 20። እሺ ባለ 15 አድርጊልኝ። እሺ ሙዝ 15 ብር፣ ዳቦ ደግሞ 12 ብር ገዝተናል። ቁርሳችን በዚህ መልኩ በልተናል። ለቁርስ ያወጣ ነው 27 ብር ነው። አሁን የቀረን ደግሞ 73 ብር ቀርቶናል። በ73 ብር ምሳና እራት እንበላለን። አብረን እናያለን። አሁን ከቀኑ 7 ሰዓት ሆኗል። እንዴት ነው ከዚህ በኋላ በ73 ብር ምሳና እራት የምበላው? ምሳችን ደግሞ የምንበላው ኢንዶሚ ገዝተን አብስለን እንበላለን። ኢንዶሚ ስጪኝ 50 ብር ነው። በባለፈው እንደነገርኳችሁ ህይወትን ለማሸነፍ ዩቲዩብ ሀብዬ ጀመርኩ ወጣት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ኢንዶሚ አብስዬ የምበለው በ50 ብር ሌላ የምበለው ነገር ስላጣው ነው። እናንተ በ50 ብር ምን የሚበላ ነገር አለ ትላላችሁ? በኮሜንት አሳውቁ። በዚህ መልኩ አብስያለሁ። ምሳችን በዚህ መልኩ በ50 ብር በልተናል። አሁን የቀረን 23 ብር። በ23 ብር እራት እንበላለን። አብረን የምናይ ይሆናል። አሁን ከምሽቱ 1 ሰዓት ሆኗል። ቁርስ እና ምሳ በልተን 23 ብር ቀርቶናል። በ23 ብር እራት ልንበላ አንችልም። ነገር ግን ሌላ አማራጭ ይኖረናል። ሌላኛው አማራጭ የሚሆነው ይሄን የመሰለ በሱ ገዝቼ መጠጣት ነው። በዚህ መልኩ እራታችን በልተናል። ስለዚህ 3 ብር ቀርቶናል። ይሄ ቪዲዮ ከተመቻችሁ
ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ጸዴ በሆነ ቪዲዮ እስከምንገናኝ ድረስ ይመቻችሁ።